ፔመንት ሰርቲፊኬት ማለት ኮንትራክተሩ የሰራው ስራ ተለክቶ ምን ያህል ክፍያ እንደሚገባው የሚያሳይ የክፍያ ማረጋገጫ ሰነድ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ቻናሌ ቤተሰቦች፣ ስለ ፔመንት ሰርቲፊኬት እንድሰራላችሁ በጠየቃችሁ መሰረት ለጀማሪ መሀንዲሶች የሚሆን አንድ ቪዲዮ ይዤላችሁ መጥቻለሁ። ስለዚህ ቪዲዮን ተከታተሉኝ። ከዛ በፊት ግን ቻናሉን ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። እሺ፣ ፔመንት ሰርቲፊኬት በተመለከተ ስናወራ እንግዲህ የመጀመሪያ ፔጅ ላይ ወይም ፒሲ የምንለው ወይም ፔመንት ሰርቲፊኬት ላይ ካተት ያለበት ነገርን ስለማየት ያሉባቸውን ነገሮች ለማየት ለመጀመሪያ ያው የፔመንቱን ቁጥር መግለጫ ያስፈልጋል። ከዛ በግራ በኩል ደግሞ የፕሮጀክቱን ስም፣ ያሰሪውን የሎኬሽን የሚሰራበት ቦታ፣ ፕሮጀክቱ የሚሰራበት ቦታ ሎኬሽን ያስፈልጋል። ከዛ በመቀጠል እንግዲህ የኮንትራክተር ስም፣ የባለቤት እንደዚሁም የኮንሰልታንቱና እኔ ያው የራሴ ፔመንት ስለነበር አጋጣሚ ማሳያችሁ የኔም ስም አለ እዚህ ጋር፣ የድርጅቴ ስም ማለት ነው። የኔ ሰብ ኮንትራክተር የሚሰራውበት ነው። እሺ፣ በቀኝ በኩል ደግሞ እንደዚሁ በአንድ ቦክስ ላይ የሚቀመጠው የመጀመሪያው ሜን ኮንትራክት አማውንቱ ይቀመጣል። ከዛ ተቀጽል ለውል ካለ ወይም ሰፕሊመንተሪ ኮንትራክት ካለ እሱ ይቀመጣል። በመቀጠል የስራ ለውጥ ወይም ቫሪዬሽን ኦርደሮች ሲኖሩ እነሱም እዚህ ጋር ተደምሮ ይቀመጣል። ስለዚህ ጠቅላላ ድምሩ እዚህ ጋር አለ። በማስከተል ደግሞ እዚህ ጋር የሚቀመጠው ቱዴት አማውንቱ ማለት ፕሪቪየስ የነበር፣ ለምሳሌ ሰከንድ ፔመንት ቢሆን ፈርስት ፔመንት ሲደመር ከረንቱ አሁን ሰከንድ ፔመንቱ አንድ ላይ ሆኖ ተደምሮ የሚቀመጥበት ነው። በመቀጠል ተቀናሽ ዲዳክሽን አማውንቶች ይቀመጣሉ። እነሱም ሪቤት ካለ ሪቤት ይቀመጣል። ሪቴንሽን ካለ ሪቴንሽን፣ ዲፌክት ኦፍ ላያቢሊቲ ፔሪድ በአንድ አመት ውስጥ የሚከፈል ወይም መያዣ ለስራ ዋስትና መያዣ የሚሆን አማውንት እዚህ ጋር ይቀመጣል። በብዛት 5% ነው የተለመደው ወይም ህጉም የሚለው 5% ነው። ሌላ ፔናልቲ ካለ መቀጫ፣ ለምሳሌ ሊኩዊድ ዳሜጅ ውስጥ ከገባ ፕሮጀክቱ ወይም ከውሉ ከተያዘለት ፔሪድ ወይም ስኬጁል በላይ ከሆነ ያው አንዳንድ ሺኛ ስለሚቀጣ የሚቀጣው ቅጣት ካለ እዚህ ጋር ይጻፋል። ሌላ አድቫንስ ሪፔመንት ነው። ስለዚህ የወሰደው አድቫንስ ሪፔ ይደረጋል፣ ከየፔመንቱ ዲዳክት ይደረጋል። ስለዚህ እሱ እዚህ ጋር ይቀመጣል። ስለዚህ ጠቅላላ የነዚህ የተቀናሽ ድምሮች እዚህ ጋር አለ። ስለዚህ ከግሮስ ፔመንቱ ላይ ይቀነሳል ማለት ነው። ከዛ ሪቴንሽን ቫት አለ። በመቀጠል ደግሞ የራሱ ቫት ይቀመጣል። ስለዚህ ከቫት በኋላ የሚኖረው ዋጋ ይሄ ነው። ከዛ በማስከተል መግለጫ እዚህ ጋር ይጻፋል። ለተቋራጩ ወይም ለኮንትራክተሩ የሚከፈለው አማውንት በአሃዝ እዚህ ጋር ይገለጻል ማለት ነው። ስለዚህ ፔመንት ሰርቲፊኬት የምንለው ፍሮንት ፔጁ ይሄ ነው። ይህንን ይመስላል ማለት ነው። ወይም የሚያካትታቸው መግለጫዎች እነዚህ ናቸው ማለት ነው። ነገር ግን ወደዚህ ከመምጣታችን በፊት ከጀርባ ምን አሉ የሚለውን በቀጥታ እናያለን ማለት ነው። ለምሳሌ የመጀመሪያው ቴክኦፍ ነው። ከቴክኦፍ ነው ባለፈው ስለ ቴክኦፍ ቪዲዮ ሰርቼ የላችኋለሁ፣ እንዴት እንደሚሰራ እንዴት እንደሚዘጋጅ። እሱን ወደኋላ ሄዳችሁ ማየት ትችላላችሁ። አሁን ቴክኦፍ ማለት ያው ሜዠርመንት የተሰራው ስራ ተለክቶ የሚቀመጥበት ማለት ነው። ስለዚህ ቴክኦፍ ያስፈልጋል። ቴክኦፍ ላይ እነዚህ ይቀመጣሉ። አሁን ለምሳሌ እንደምሳሌ ማሳያችሁ የራሴ ፔመንት ስለሆነ ይሄ አሁን የባክፊል ፔመንት ነው። ይህም ባክፊል እንግዲህ እኔ የሰራሁት ስራ ነው። ስለዚህ ይህም ባክፊል ከአውቶካድ ላይ ልክ በዚህ መልኩ ነው የሰራሁት ማለት ነው። ስለዚህ ይህን ስሰራ እኔ የጠቀምኩት ያው ዲዛይኑን አውቶካድ ላይ ተወስዱና ከዛ ያው በፖሊ ላይን ኤሪያውን መጀመሪያ ታወጣላችሁ ማለት ነው። እዚህ መሀንዲስ ስለሆናችሁ ወይም የምትሰሩት ለመሀንዲስ ስለሆነ ይገባዋል ማለት ነው። ስለዚህ የዚህን ኤሪያ ልክ እንደዚህ በፖሊ ላይን እንደዚህ ያደርጋችሁ ታወጣላችሁ ማለት ነው። ስለዚህ ወይም ደግሞ ሌላ ሜተድ አለ ኤሪያውን ለማግኘት ሃች መጠቀም ትችላላችሁ። ስለዚህ እንደዚህ አድርጋችሁ ይህንን አውጥታችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ይህን ካደረጋችሁ በኋላ አሁን ለምሳሌ እዚህን ኤሪያ ለማውጣት ያው እኔ ኤሪያውን ሊስት ብዬ ኮማንድ ላይ ጽፋለሁ። ስለዚህ ሊስት ያው በዚህ መሰረት እንግዲህ የአንዱ ኤሪያ ያው 29.39 አካባቢ ነው እያለኝ ነው ማለት ነው። ስለዚህ ይህንን ወስጄ
ቴክ ኦፍ ላይ ይገለብጣለሁ ማለት ነው። ስለዚህ አክሲሱን ጽፌ ቴክ ኦፍ ላይ ይገለብጣለሁ ማለት ነው። እና ያው ለምሳሌ 29.35 ናት ማለት ነው። ስለዚህ በዚህ መሰረት እንደዛ አድርገን እንሰራለን። በማስከተል ከቴክ ኦፋችን ወደ ባክሽታችን ነው እንወጣው። ባክሽት ማለት ያው ሜዠርመንት ሼት ነው። ሜዠርመንት ሼት የምንለው ልክ ስፔሲፊኬሽናችንን ተመሳሳይ የሆነ ወይም ከሚሰጠን ስራ ዝርዝር ስፔሲፊኬሽን ይህንን እንገለብጥና ከዛ በኋላ የኮንትራት ኳንቲቲውን እንደዚሁም ደግሞ ከረንትሊ ወይም ፕሪቪየስሊ የተሰራውን ስራ እያስቀመጥን በሬቱ እያባዛን አማውንቶቹን እዚህ ጋር እናስቀምጣለን። ከዛ የዚህን አማውንት ሊንክ ወደ ሰመሪ ሽት እናመጣለን። ሰመሪ የምንለው የስራ ዝርዝር ዲቴል የተቀመጠውን ስራ ዝርዝር ሰመራይዝ አድርገን ለምሳሌ ኤክስካቬሽን፣ አንደርዝ ወርክ፣ ኮንክሪት ወርክ፣ ሜሰነሪ ወርክ እያልን ሰመራይዝ አድርገን አማውንቱንም እንደዛው እየደመርን እናመጣለን። ከዛ ወደ ግራንድ ሰመሪ እንመጣለን። ግራንድ ሰመሪ ማለት ደግሞ ለምሳሌ ሜን ቢልዲንግ ሊኖረን ይችላል፣ ፌንስ ወርክ ሊኖረን ይችላል፣ ጋርድ ሃውስ ሊኖረን ይችላል። ስለዚህ እነሱን ሰመራይዝ አድርገን ወደዚህ እናመጣቸዋለን። ከዛ በኋላ ወደ ፒሲያችን እንመጣለን፣ ወደ ፔመንት ሰርቲፊኬታችን ሊንክ ይሆናል ማለት ነው። ለምሳሌ እቺ አሁን 686,875 የምትለው አማውንት ከየት ነው የመጣችው ብንል ያውቻት ከዚች ጋር ሊንክ ተደርጋ ነው ማለት ነው ሄደችው። ስለዚህ በዚህ መሰረት ፔመንታችንን ማዘጋጀት እንችላለን ማለት ነው። ያው ፔመንት ኮንትራክተሩ የሰራው ስራ ተለክቶ ምን ያህል ክፍያ እንደሚገባው የሚገልጽ መግለጫ ማለት ነው። ስለዚህ በዚህ መሰረት ፔመንት ሰርቲፊኬታችንን ማዘጋጀት እንችላለን። ስለዚህ ጥያቄ ካላችሁ መጠየቅና በታች ባለው ስልክ ኮንታክት ማድረግ ትችላላችሁ። ስለዚህ የዛሬ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ሰላም ሁኑልኝ። አመሰግናለሁ።